አንድ ወጣት ባልና ሚስቶች ሊፋቱ 30 ቀን ብቻ በቀራበት ጊዜያት ከባድ የመኪና አደጋ ይደርስባቸዋል። ጥሩ ነገር ግን ሁለቱም ከባድ የአካል ጉዳት አልደረሰባቸውም። መጥፎ ነገር ግን ሁለቱም የማስታወስ ችሎታቸውን አጥተዋል። በቀጣይ ቀናት ውስጥ እንደሚፋቱ ብቻ ሳይሆን የገዛ ቤተሰባቸውንም ማስታወስ አልቻሉም። ዶክተሩም ለቤተሰቦቻቸው እንደዚህ አይነት ነገር እንደሚፈጠርና ጥሩ እንክብካቤና አገልግሎት ካገኙ ግን ወደ ድሮ ቦታቸው እንደሚመለሱ ይነግራቸዋል። ያንግ እና ናራም ቤተሰቦቻቸው እንደተጋቡና ባልና ሚስት እንደሆኑ ሲነገራቸው ሁለቱም በጣም ነበር የደነገጡት። ያንግም ሚስቱ በጣም ቆንጅዬና የሀብታም ቤተሰብ እንደሆነች ሲያቅ ሎተሪ እንደደረሰው ነበር ውስጡ የተሰማው። ያንግም ዛፍ ስር ቁጭ ብሎ የጋብቻ ፎቶዋቸውን እያየ እያለ የሆነ ድንጋይ ጭንቅላቱን ይመታውና ራሱን ያስተዋል። ቤተሰቦቹም ፊልም ላይ ያዩትን ነገር እሱ ላይ እየሞከሩ እያለ ድጋሚ ራሱን ያስቱታል። ያንግም ስልኩን እየጎረጎረ እያለ ስልኩ ላይ ከ15 ቀን በኋላ የተቀጠረ ቀጠሮ ያያል። የተጋቡበት አንቨርሰሪያቸው ቀን ነው ብሎ በማሰብ ላይ እያለ የናራ ታናሽ እህት የሚፋቱበት ቀን እንደሆነ ትነግረዋለች። የናራም እህት ጨምራ የፍቺ ወረቀት ፍርድ ቤት እንደገባና የተሰጣቸውም ጊዜ የማሰብና የማረጋጋት ጊዜ እንደሆነ ጨምራ ትነግረዋለች። እሷም ይሄ መኪና አደጋ መፈጠሩ ጥሩ አጋጣሚ እንደሆነና ይሄኔ ተፋተው ሊሆን እንደሚችሉና እርስ በእርስ መጥፎ ነገር ሊደራረጉ እንደሚችሉ ትነግራቸዋለች። ዶክተሩም እንደ ድሮ አንድ ላይ መኖራቸው የድሮ ትውስታቸውን በማምጣት የማስታወስ ችሎታቸውን ሊመልስላቸው እንደሚችል ለቤተሰቦቻቸው ይነግራል። የናራም እናት ይሄንን ነገር በማድረግ ልጆቻቸውን የማስታወስ ችሎታቸውን እንዲመልሱ ለያንግ እናት ትነግራለች። የያንግ እናት ግን በነገሩ ደስተኛ ባትሆንም ነገር ግን ለመሞከር ተስማማለች። የያንግ እናትም ከአሁን በኋላ ጥብቅ የሆነ ነገር መፈጠር እንደሌለበትና የማስታወስ ችሎታቸው ሲመለስ እሷ ለልጇ ያዘጋጀችው ሰው እንዳለ ትነግራታለች። የናራ እናትም ልጇ ከተፋታች በኋላ ወደ ሌላ ከተማ እንደምትሰዳት ትናገራታለች። የናራም እናት እህቷን የማስታወስ ችሎታቸው እስኪመለስና እስኪፋቱ ድረስ እነሱ ቤት እንድትኖር ትነግራታለች። እሷ ግን የአእምሮ ህሙማን ሆስፒታል መኖር ይሻለኛል ብላ በሀሳቡ መስማማቷን እምቢ ትላለች። ያንግ እና ናራም ቤት ሲደርሱ እቤታቸው በጣም የተዘበራረቀና በየቦታው የመጠጥ ጠርሙሶችና የተሰበሩ ፎቶዎች እንዳሉ ያያሉ። ሁለቱም ምን አይነት ሰው ብንሆን ነው ይህንን ነገር ያደረግነው ብለው በስራቸው ይገረሙና ከዛ ጊዜ ጀምሮ እርስ በእርስ በመከባበር የተለየ ፍቅር ይሰጣጡ ጀመር። የናራም እናት ታናሽ እህቷን ወደ መኝታ ቤት ይዛት ትሄድና ተልዕኮ ትሰጣታለች። ተልዕኮውም እነዚህ ሁለት ሰዎች አንድ ላይ በሚኖሩበት ጊዜ እንደ ድሮ እንዳይሆኑና ፍቅራቸውን እንዳይመልሱ ማድረግ ነው ትላታለች። ልጅቷ ግን በሀሳቡ ስላልተስማማች አልጋ ላይ ሆና እየዘለለች ታለቅሳለች። በዛም ጊዜ እናትየዋ ሰዓቷን ልታወልቅ ስትል ያልሆነ የቤተሰብ ነገር ታነሳባትና ሌላ ነገር እንዲወራ ታደርጋለች። የናራም ታናሽ እህት ምንም እንኳን በሀሳቡ ባትስማማም ነገር ግን አይኗን ያንግ ላይ ጥላ እየተከታተለችው ነበር። በዚህ ጊዜ ለፍቻቸው የቀራቸው ቀን 20 ቀን ብቻ ነበር። የማስታወስ ችሎታቸውንም በፍጥነት ለመመለስ ቤተሰቦቻቸው የጓደኞቻቸውንና ከዚህ በፊት የሚያውቃቸውን ሰዎች አሰባስበው ፕሮግራም ያዘጋጃሉ። በፕሮግራሙ ላይም የያንግ አማች በእጁ ሽጉጥ ይደቅንበታል። ነገር ግን ያንግ የመሰለው ከፍቅር አንጻር ነበረ። እሱ ያላወቀው ነገር ግን ከመጋባታቸው በፊት አማቹ ሽጉጥ ደቅኖ አስፈራርቶት ነበረ። እሱ ግን በፍቅር ፈገግ ይልና ተመሳሳይ ነገር ያደርጋል። በዛ ፕሮግራም ላይም የድሮ የያንግ አስተማሪዎችና ጓደኞች ተገኝተው ነበር። በናራ በኩልም አብረው የሚሰሩ ጓደኞቿና ኤክሷ እንኳን ሳይቀር ፕሮግራሙ ላይ ተገኝተው ነበር። ነገር ግን እነሱ ሁሉንም ሰው አይተው ማንንም ማስታወስ አልቻሉም። ከደቂቃዎችም በኋላ ያንግ ናራን እንዴት እንደተዋወቃት ጓደኞቹን ይጠይቃቸዋል። እነሱ ግን በማላገጥ በፈገግታክ አማላሃት ነው ይሉታል። የያንግ ጓደኞቹን ባር ይወስዷቸውና ያንግንና ናራን እንደ አዲስ አንድ ላይ ያስተዋውቋቸዋል። እነሱም በመጠጣት ላይ እያሉ እሱ የሚያደርገው ነገርና ታማኝነቱ ናራ ለሱ ጥሩ አመለካከት እንዲኖራት ያደርጋታል። ነገር ግን ያንግ ያ በፈገግታክ ነው የተባለውን ነገር በማድረግ ላይ እያለ ናራ ትደነግጣለች። እሷም እየበላችና እየጠጣች እያለ ያንጋትና እሱ ያግዛታል። በዛም ጊዜ ቶሎ ብሎ ተሸክሟት ወደ ሆስፒታል ይወስዳታል። ነገር ግን ያንግ ሆስፒታል ባደረሰባት ጊዜ የአደጋ ክፍሉን ዶክተር ናራ ትወደዋለች። ያንግ ምንም እንኳን ምስኪን ሰው ቢሆንም ዶክተሩ ግን አማላይና የሚወደድ ሰው ነበርና ናራ ከሱ ጋር ትሆናለች። ነገር ግን ናራና ዶክተሩ ባለመግባባትና ባለመጣጣም ግንኙነታቸው ከ1 ወር በላይ ሊቆይ አልቻለም።
ከወር በኋላም ያንግ የቤስቦል ጨዋታ እያየ እያለ ናራን ጠጥታ ጌሙ ላይ ያገኛታል። እሷም ብቻዋን ነበረች፣ ነገር ግን ከባድ ዝናብ እየዘነበ ነበረ። እሷም ባስ ለማግኘት እየሮጠች እያለ የሆነ ሰው ይገፈትራትና ትወድቃለች። በዚህም ጊዜ የመጨረሻው ባስ ያመልጣታል። እርዳታን በምፈልግበት ጊዜ ያንግ ከአጠገቧ ይቆማል። እሱም ናራን ሲያያት ትልቅ ደስታ ነበር የተሰማው። እሷም ወደ ኋላ ስትዞር ፊት ለፊቷ ሱፐርማን የቆመ ነበር የመሰላት። የማስታወስ ችሎታዋም ሲመጣላት ይሄ ሰውዬ የሆነ ቀን ላይ ሕይወቷን ያዳነለት ሰው እንደሆነ ትረዳለች። ናራም ከዛ ጊዜ በኋላ ለያንግ የተለየ አመለካከትና ፍቅር ይሰማት ጀመር። በዚህ ጊዜ ላይ ለፍቼ የቀራቸው ቀናቶች 15 ቀን ብቻ ነበረ። የሁለቱም ቤተሰቦች ነገሮች እንዳሰቡት አልሆነላቸውምና ሂፕኖቴራፒስት ይቀጥሩና የእነሱን መጥፎ ጊዜያቶች እንዲያስታውሱ ያደርጓቸዋል። በሚገርም ሁኔታ ግን ይሄ መጥፎ እቅድ ለቤተሰቦቻቸው ሊሰራላቸው አልቻለም። ናራና ያንግም ከመጠላላትና ከመራራቅ ይልቅ እርስ በእርስ መቀራረብና መግባባት ይጀምራሉ። ሁለቱ ቤተሰቦች እየተፈጠረ ባለው ነገር ቢደነግጡም ናራና ያንግ ግን ከመራራቅ ይልቅ እየተቀራረቡ የማስታወስ ችሎታቸው እየተመለሰ ይመጣል። ልክ ለመፋታትም 10 ቀን ሲቀራቸው ያንግ መታጠቢያ ክፍል ሆኖ ጥርሱን እየቦረሸ እያለ ናራ ከእንቅልፏ ተነስታ በእንቅልፍ ልቧ ሆና የመታጠቢያ ክፍል ትሄድና መጸዳጃ ቤት ተጠቅማ፣ ነገር ግን ከደቂቃዎች በኋላ የድሮ ትውስታቸውን ቢኖርም ሁለቱም ይደነግጡና እርስ በእርስ መሮጥ ይጀምራሉ። እነሱም ከዛ ጊዜ በኋላ ምንም ሳይነጋገሩ የራሳቸውን ስራ እየሰሩ እያለ ያንግ ናራ ቁጭ ብላ ስትሮበሪ እየበላች እያለ የድሮ ትውስታው ይመጣለትና ሌላ ነገር እያሰበ ነበር። እሱም ፈዞ እሷን እያየ እያለ እሷ ወደ እሱ ትዞር ጭንቅላቱን መታ መታ ያደርግና ንቃ በጣም ብዙ ከማንበብ የተነሳ እየዞረብኝ ነው ብሎ ይነሳል። በቀጣይ ቀንም ዶክተር ጋር ሲሄዱ ያንግ ስትሮበሪው እንዴት ሚሞሪውን እንደመለሰለት ይነግረዋል። ዶክተሩም ሆርሞን የማስታወስ ችሎታን እንደሚመልስና ይህንን ነገር ስትሮበሪ እየበሉ ደጋግሞ እንዲሞክሩ ይነግራቸዋል። በዛም ጊዜ ሁለቱም ይተፋፈሩና ሌላ ቦታ ማየት ይጀምራሉ። ዶክተሩም በዚህ መሃል ይገባና ከዚህ በፊት ተጋብተው እንደነበረና የተለየ ነገር እንዳልሆነ ይነግራቸዋል። የሚያደርጉትም ነገር የማስታወስ ችሎታቸውን ለመመለስ ስለሆነ ምንም ለየት ያለ ነገር ስላልሆነ ምንም እንዳይጨነቁ ያሳስባቸዋል። እቤትም ሲገቡ የናራ ታናሽ እህት የሚያደርጉት ነገር በጣም ያስገርማትና ፍቅራቸው ከጊዜ ጊዜ የተለየና የሚያምር እየሆነ እንደሆነ ይገባታል። ታናሽ እህትየዋም እያደረገችው ያለው ነገር ስለገባቸው እነሱ በድብቅ ዴት ይወጣሉ። እነሱም የማስታወስ ችሎታቸውን እንዲመልስ ከዚህ በፊት የቤዝቦል ጨዋታ ላይ ስለተገናኙ የቤዝቦል ጨዋታ የሚካሄድበት ስታዲየም ውስጥ ይገባሉ። እዛም የተወሰነ ደቂቃ ካሳለፉ በኋላ ውጪ ላይ ምግብ ለመብላት ይወስናሉ። ከዚህ በፊት ሲያጣላቸውና ሲረብሻቸው የነበረው የምግብ ምርጫዎች የተለያየ ቢሆንም አሁን ግን እያቀራረባቸው ይመጣል። በፍቅርና በደስታም ጊዜን በማሳለፍ እስከ ምሽት ይደርሳሉ። አንድ መጠጥን እየጨመረ አንድ ላይ ሳያስቡት ብዙ መጠጦችን ይጠጣሉ። በአንድ በኩል ህይወት እንደዚሁ እንዳማረባት እስከ መጨረሻው መቀጠል ይመስላል። የናራ እናት ግን ልጇ የፍቺውን ነገር ጨርሳ ቶሎ ብላ ከሱ እንድትለያይ በማድረግና ሌላ ሀገር ለመላክ ተዘጋጅታለች። የናራ እናት እንደምታስበው ከሆነ ይሄ ጊዜያት ካለቁ በኋላ ወደ ድሮ ጥሏቸውና ወደ ድሮ መጥፎ ጊዜያት እንዳትመለስ አስባላት ነው። ናራ እናቷ እንደምትወዳት ገብቷታል። ነገር ግን ያንግንም ለመተው ጭንቅላቷ ሊያስብላት አልቻለም። በዚህ መሃል ያንግ እቤት ውስጥ አዳልጦት ይወድቅና የማስታወስ ችሎታው ይመለስለታል። ነገር ግን የማስታወስ ችሎታው እንደተመለሰለት ለማንም አልተናገረም። ምንም እንኳን የማስታወስ ችሎታው እንደተመለሰለት መናገር ባይፈልግም ናራ ግን የሆነ የተቀየረ ነገር እንዳለ ይገባታል። እነሱም መራራቅ ይጀምራሉ። ነገሮችም ወደ ድሮ የሚመለሱና እንደ ድሮ የሚራራቁ ከሆነ እሷም የእናቷን ሐሳብ በማሰብ ሌላ ሀገር በመሄድ ትምህርቷን ለመቀጠል ታስባለች። ናራም ወደ ሌላ ሀገር ለመሄድ ኤርፖርት በደረሰችበት ጊዜ ያንግ እየሮጠ ይመጣና ሁሉንም ነገር በመንገር ከእሷ ጋር ይሆናል። ፊልሙን እንደወደዳችሁት ተስፋ አለኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ሐሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።